እንኳን ደህና መጡ ወደ ቻናላችን። ዛሬ ወደ ባህር ጥልቀት ብርሃን የማይገባበት ጨለማ ዓለም እንወርዳለን። እዚያ አንድ ፍጡር አለ። ስሙ ቫምፓየር ስኳይድ ማለትም ከገሃነም የመጣው ቫምፓየር ስኳይድ ነው። ቀይ ቆዳ፣ ትልልቅ ሰማያዊ አይኖች እና እንደ ቫምፓየር ካባ የሚመስል የክንፍ መረብ፣ ግን ደም አይጠጣም። ይልቁንስ የሞተ ቆሻሻ ነገሮችን ይበላል። ይህ ጥንታዊ ፍጡር ከ300 ሚሊዮን ዓመታት በፊት ከዳይኖሰር ዘመን ጀምሮ ተመሳሳይ ሆኖ ቆይቷል። በዚህ ቪዲዮ ስለ ቫምፓየር ስኳይድ ሁሉንም ነገር እንማራለን። እንጀምር። ቫምፓየር ስኳይድ። ይህ ስም ከገሃነም የመጣ ቫምፓየር ስኳይድ ማለት ነው። ግን እውነቱ ስኳይድም አይደለም፣ ኦክቶፐስም አይደለም። የራሱ ቤተሰብ አለው። ከስኳይድ እና ኦክቶፐስ መካከል የጥንታዊ ዝርያ ነው። መጠኑ ትንሽ ነው። ከማንቲያይ ወይም ሰውነት 12 ኢንች ወይም 30 ሴንቲሜትር ያህል ብቻ። ቀይ ቡናማ ቆዳ፣ 8 ክንዶች እና 2 ረጅም ፊላመንቶች ወይም እንደ አሳ ማጥመጃ ገመድ አሉት። እነዚህ ፊላመንቶች ሊጎትቱ ይችላሉ። በጣም የሚያስደንቀው አይኖቹ ናቸው። ከሰውነቱ ጋር ሲነጻጸሩ በዓለም ላይ ትልቁ አይን አለው። በጨለማ ውስጥ ብርሃን የተሻለ ሁኔታ ለማየት ይረዳል። አይኖቹ ሰማያዊ ብርሃን ሊያበሩ ይችላሉ። ቫምፓየር ስኳይድ በዓለም ዙሪያ በሞቃታማ እና መካከለኛ ባህሮች ይገኛል፣ ግን በጣም ጥልቅ ቦታ ይመርጣል። ከ600 እስከ 1200 ሜትር ወይም እስከ 4000 ጫማ ጥልቀት። እዚያ ብርሃን ሙሉ በሙሉ የለም። ሙቀት ከ2 እስከ 6 ዲግሪ ሴንቲግሬድ ብቻ እና ኦክሲጅን በጣም ትንሽ ነው፣ ከ5% በታች። ይህ አካባቢ ኦክሲጅን ሚኒማም ዞን ይሉታል። ሌሎች እንስሳት እዚያ ሊኖሩ አይችሉም፣ ግን ለቫምፓየር ስኳይድ ጥሩ መጠለያ ነው። ጠላቶቹ ጥቂት ናቸው። ሜታቦሊዝም ወይም የኃይል ፍጆታ በጣም ዝቅተኛ ነው፣ ስለዚህ ትንሽ ኦክሲጅን ብቻ ይበቃዋል። ሰውነቱ በውሃ ውስጥ በቀላሉ ይንሳፈፋል። ብዙ ሰዎች ደም ይጠጣል ብለው ያስባሉ፣ ግን እውነቱ ሙሉ በሙሉ የተለየ ነው። ቫምፓየር ስኳይድ ዲትሪቲቮር ነው። ሕያው እንስሳ አይይዝም። የሚበላው ማሪን ስኖ ነው፣ ከባህር ላይ የሚወርድ የሞተ ፕላንክተን፣ የእንስሳ ቆሻሻ፣ የቆዳ ቅርፊት እና ሌሎች ቆሻሻዎችን። ረጅም ፊላሜንቶች እንደ ጠመንጃ ገመድ ዘርግቶ ይጣበቃል። ሲጣበቅ ወደ አፉ ይወስደዋል። ይህ ዘዴ በጣም ትንሽ ኃይል ይጠይቃል፣ ስለዚህ በጥልቁ ባህር ለመኖር ተስማሚ ነው። በእውነቱ ብቸኛ ሴፋሎፕ ሕያው ነገር የማይበላው ነው። ቫምፓየር ስኳይድ ኢንክ ወይም ጥቁር ፈሳሽ አይተኩስም። በምትኩ ባዮሉሚኒሰንት ወይም ብርሃን የሚያመነጭ ጭቃ ይተኩሳል። ይህ ጭቃ እስከ 10 ደቂቃ ድረስ ያበራል፣ ጠላትን ያደናግራል። እሱ ግን በጨለማ ውስጥ ይጠፋል። በተጨማሪም ክንዶቹን ወደ ውስጥ በመገልበጥ ፓምፕኪን ፖዚሽን ይይዛል። ከዚያ ስፒን ወይም እሾህ ያለው ገጽታ ይታያል። ጠላት ያስፈራራል። ፎቶፎሮች ወይም ብርሃን የሚያመነጭ አካል በክንዶቹ ጫፍ አሉት። ቫምፓየር ስኳይድ በጣም ቀስ ብሎ ያድጋል። ሴቶች ትልቅ ናቸው። እንቁላሎቹ በትልቁ ያኖራሉ። ልጆቹ በትንሹ ፊን ይጀምራሉ፣ ሲያድጉ ፊን ይቀይራሉ። ባህሪው ጸጥታ እና ቀስታ ነው። ኃይልን በጥብቅ ይጠብቃል። ብዙ ጊዜ በውሃ ውስጥ ተንሳፎ ይንቀሳቀሳል። ይህ ፍጡር ከጥንት ጀምሮ ተመሳሳይ ሆኖ ስለቆየ የሕያው ፎሲል ይባላል። ቫምፓየር ስኳይድ በዓለም ላይ ትልቁ አይን በአካል መጠን ነው። ከ300 ሚሊዮን ዓመታት በፊት ከዳይኖሰር ዘመን ጀምሮ ተመሳሳይ ነው። ሰማያዊ ደም አለው። በጣም ቀስ ብሎ ይንቀሳቀሳል። የባህር ጥልቅ ሚዛን አካል ነው። ይህ ፍጡር የባህር ስነ ምህዳር አካል ነው። የባህር ብክለትና የአየር ንቀት ለጥልቁ ባህር ሊጎዳ ይችላል። እኛ መጠበቅ አለብን። ቫምፓየር ስኳይድ የጨለማው ጠባቂ ነው። ደም የማይጠጣ ግን የባህር ቆሻሻን የሚያጸዳ ጥንታዊ ፍጡር ነው። ቪዲዮን ከወደዱት ላይክ ያድርጉ፣ ሰብስክራይብ ያድርጉ፣ አስተያየት ይጻፉ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ቻው።